ሰላም ቲክታክ ቤተሰቦች፣ ዛሬ የማሳያችሁ ቶፉ ፒኖት በተር ስቲው ነው የምሰራው። እንደምታዩት ቶፉን ቆራርጬ ጨው፣ ቁንዶ በርበሬ አድርጌ ቀመሜዋለሁ። ወዛም ወደ ጋለ ዘይት ላይ እየጠበስኩት ነው። ትንሽ 1-2 ደቂቃ ጠበስ እንዳለ አወጣዋለሁ። ከዛ በመቀጠል እዛው ዘይቱ ላይ ደግሞ ካሮት፣ የተቆራረጠ 1-3 ካሮት ጨምራለሁኝ። እሱን ሽንኩርት፣ እንዲሁም ደግሞ ቶሜቶ ፔስት ወይም ፍሬሽ ቶሜቶ ካላችሁ። በመቀጠል ፒኖት በተሩን አድርጌ በደንብ ከጠበስኩኝ በኋላ እከልሰዋለሁ። እሱን ካዋሃድኩ በኋላ ደግሞ የተጠበሰውን ቶፉ መልሼ ጨምረዋለሁ። ጣሙ ኮስተር እንዲል ካኛ ፔፐር ወይም ሚጥሚጣ ማለት ነው ትንሽ አድርጌ ያለሁኝ። ከዛም ደግሞ ኮሪያንደር ቅመም፣ ቁንዶ በርበሬና ጨው ቴስቱን በደንብ ከቀመሳችሁ ካስተካከላችሁ በኋላ ለ10 ደቂቃ ይንተከተካል። በመጨረሻም ሰለንትሮ እንደምታዩት ፍሬሽ ጨምሬያለሁ ለጣዕሙና ለመዓዛው። ይሄ ምግብ ከራይዝ ጋራ ወይም ደግሞ በእንጀራ በጣም ይጣፍጣል። ሞክሩት።